አንድ ገጣሚ ያለው ልንገራችሁ እላለሁኝ እንጂ እንዲያው ገባኝ እንኳንስ ያልገባኝ የገባኝ ያልገባኝ ሲገባኝ የገባኝ መች ገባኝ። ገብቷችኋል? የራሱ ይሄ ነው በቃ። አሁን ሰው ምንድነው የገባን ይመስለናል ማለት የገባን መስሎን ስንለው ለካ ሌላ ቀን ነው። አሁን እኔ ራሴ በየቀኑ ሳይሆን ድንቁርና ነው የሚገባኝ። ገብቶኝ የዛሬ 4 ዓመት ገብቶኛል ያልኩት ዛሬ ድንቁር ብዬ ለካ እንደዚህ ነው ወይ የቅዱስ ጎርጎርዮስን መጽሐፍ ሳነብ ወይ አንዱን ሊቅ ሳየው ለካ ትጃጅዬ ነበር። ለክብሬ ማልጨነቅ ቢሆን ኑሮ የሰበኩትን ህዝብ እጄ ይቅርታ አልጠይቀው ሁሉ ያስብለኛል አንዳንድ ቀን። እውነት ነው የምነግራችሁ ማለት ነው። እና ቆዩ ምን በሉ አለ በሉ ንገሩ እንጂ መቆየት ጥሩ ነው በእውነቱ ማለት ነው። ከቆየ ሰው ይስተካከላል። ቸኩሎ የተናገሩት ነገር ግን ዕዳ ያመጣል። እና ሐዋርያት የገባቸው መስሏቸው ስለነበር አይ ቆዩ እንጂ ጸጋም መቆየት ያስፈልገዋል። እንዲህ አሁን እኛ እኮ አሁን 40 ቀን እኮ ዘግቶ ሰው ታምር ማድረግ ያምረዋል። ሐዋርያት አንድ ቀን እኮ ታምር ቢያደርግላቸው ታየ እኮ አቅማቸው። እስቲ ሂዱ እንደው ሞክራችሁት ብሎ አንድ ቀን ይሰዳቸው አጋንንቱን አንጫጩት ደስ እያላቸው አጋንንት ገረሩ ለነበስምከ ይህን አጋንንት እኮ አንቀጠቀጥ ነው እያሉ መጡ። እትትፈስሑ በዝንቱ በዚህ ደስ አይበላችሁ ወባይቱ ተፈስሑሰ እስመ ተጽፋ አስማቲክሙ በውስተ ሰማያት። ጋኔን ስላወጣችሁ ደስ አይበላችሁ ይልቁንም ስማችሁ በመንግስተ ሰማያት ስለተጻፈ ደስ ይበላችሁ አላቸው። ጀማሪ በታምር ይደሰታል። በታምር የሚደሰው ሰው ጀማሪ ነው ገና። ዛሬ ቅዱሳንን የሚሉት አንዳንዶቹ አስሟቸው ሰይጣኑ አቃጠልከኝ ሲላቸው ገና አቃጥላለሁ እኔ የሥላሴ ባሪያ ይላሉ። ጀማሪ ናቸው እነዚህ። አይፈረድም ማለት ነው። አንድ አባት ምን አሉ አንድ ጊዜ የሆነ ጊዜ እንዲህ ብዬ ጠየኳቸው። እንዲሁ ሰብኬ ሰው ደስ ብሎ ሲሰማኝ ደስ እያለኝ አልኳቸው። ጥሩ ነው ልጅ ስለሆንክ እኮ ነው አለ። ምክንያቱም ልጅ አጥፍቶ ሁሉ ደስ ይለዋል አይደል? ስለዚህ አሸረው ነው የጣሉ በእውነቱ ማለት ነው። ልጅ ስለሆንክ ምክንያቱም ልጅ ደግሞ አጥፍቶ ሁሉ ጎሽ ስንለው ይስቃል። ስኳሩን ክምብል አድርጎ ጎሽ የኔ ልጅ ስንለው ደስ ይለዋል። አጥፍቶ ነው ግን እና ስላልበሰልክ ነው ብለው አናቴን ብለው ጥለውኛል። ስለዚህ አሁን ምንድነው በቀላል ነገር መደሰት አለመብሰል ነው ማለት ነው። መንፈሳዊ ብስለት ስለሌለን ነው ማለት ነው። እና ሁሉንም እግዚአብሔር የሚያቆየው ለዚያ ነው። አሁን መነኮሳት እንደ መነኮሱ ሰመን አይጡ ይመጣል፣ እንሽላሊቱ ይመጣል። አይጡ ብሽቅ ነው የሚያደርግ ይፎክራል። እንደዚህ እያለ መጥቶ ደግሞ ጭራሽ ለጸሎት ሲነሱ ይመጣና ቅጥል ይላቸዋል። ዳዊቱን ራሱ ወርውራችሁ አናቱን በሉት ያሰኛል። እንሽላሊቱ ይመጣና ይላል በዚያ መጥቶ ሲላችሁ እንዴት ዳዊት ደግሜ እንኳን ቢያንስ ያይጠፋልኝ ቢያንስ እንሽላሊት የማያጠቃ አድፋ ዳዊት ያሰኛል ማለት ነው። ከዚያ በኋላ ተስፋ ቁርጥ ጸበሉን ተነስተን በጣሳ ሞልተን እስቲ በል አይንቀሳቀስም እያለ አለ ማለት ነው። በፍጹም እስቲ ቆይ 100 ስግደት ልስገድ ኪርያ ላይሶን አለ